እኔ ከእንጀራ እናቴ ጋር ነበር የምኖረው እናት አባቴ ነበር ከዛ ከእንጀራ እናቴ ጋር የኖርኩ እሷ በጣም ስታሰቃየ ከቤት 150 ብር ወስጄ እና የሚበላ ነገር አውጥቼ ወጣሁ ከቤት ከዛ ጠገብኩ ራሴ በቃ ሆነ ጥጋብ አለኝና በዛን ሰዓት ላይ ዱላ ነሳች ከዛ አረናቴ ምናም ብዬ ጥላኛለች መሬት ላይ የመታች አረናቴ አትምጪና እናሰን እዛው ፈልጋለች ከዛ ይለላ ምሮ ውስጥ ሲፈላብኝ ተነስቼ ወጋት አሁን በጣም በዛ በመሄዴ በጣም ደስተኛ ነኝ ለምትለኝ ሁሉም ሰው እንኳን የሚወደው ሰውና ከሚወደው ሰው በጣም ብዙ ሰዓት ከየገዛ ከወላጁ ቤተሰብ ሲልኝ አንታውን ቤተሰብን ዘላ 2-3 አመት ሙሉ አላገኘኋቸው እኔም ወደ ሀገር እየሄድኩ ቤተሰብ አጋጣሚ ከሌለ እንኳን እናንተ ስታገኙ ሳይ ምን እንደሚሰማኝ ራስ ታቋለሽ ሁሉም እንኳን ድለኝ